ልዩ መዝናኛ ፕሮግራማችን ሁሉ አዲስን እያደመጣችሁ ትገኛላችሁ። አድማጮቻችን ከእናንተ ጋር እስከ 10 ሰዓት ድረስ አብረን እንቆያለን። ቀደም ሲል እንግዲህ በመንደርደሪያችንም እንዳነሳ ነው አሁንም ከአድዋ ስሜት ውስጥ አልወጣንምና ደስ በሚል የአድዋ ስሜት ውስጥ ነው ያለነው። አድዋንና ሙዚቃን አገናኝቶ ደግሞ የጥናታዊ ጽሑፍ አቅርቦ የነበረውን ሰርጸ ፍሬ ስብሐትን በስልክ መስመራችን ላይ አግኝተነዋል። ሄሎ ተነስተልኝ። እንዴት ነህ ሰርጸ? ሰላም ነው ሆይ? እንዴት ናችሁ? የዘወትር ፕሮግራማችን ተባባሪ በጣም አመሰግናለሁ። እንዴት ነህ? ሰላም ነው? ሁሉ ነገር አማን? ደህና ነኝ እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ ያደረሰን። አድዋና ስሜቱ እንዴት ነው? በጣም ነው የገረመኝ ዘንድሮ። በጣም ከፍታ ላይ የወጣ ይመስለኛል። ከዚህ በላይ እንጠብቃለን በሚቀጥሉት ዓመታት። በርግጥ ግን ከኋላ ከነበሩት ዓመታት በጣም የተሻለ እድገት የታየበት ነው ዘንድሮ። እስቲ አድዋና ሙዚቃን አገናኝተህ አንድ ጥናታዊ ጽሑፍ በጣይቱ ሆቴል ማቅረብ ይታወቃልና የሱን ጽሑፍ አጠቃላይ ይዘት ለአድማጮቻችን ብትነግርልን ሰርጸ። በመጀመሪያ እንግዲህ የሙዚቃ ሚና አድዋ ላይ በጣም ከፍተኛ ነበረ። ስነ ጥበቡ አድዋን ከአድዋ ድል በኋላ እንደ ዴሪቬቲቭ ወርክ ወይም ከታሪኩ እየተነሳ ታሪኩን ዴራይቭ እያደረገ የሰራቸው ስራዎች አሉ። ስዕሉን ብንል፣ ቲያትሩን ብንል፣ ስነ ጽሁፉን ብንል ብዙ ሰርቷል። በርግጥ አድዋን በሚያክል ደረጃ ባይሆንም ግን የሚቻላቸውን ሰርተዋል። ብዙ ስራዎችን ቀርበዋል። ግን የሙዚቃው ግን የተለየ ነው። ለምንድነው የተለየ ነው የምልበት ምክንያት ሙዚቃው ራሱ ተዋናይ ነበረ። እንደ ሌሎቹ ጥበቦች በኋላ ሪፖርት አድራጊ ሳይሆን ወይም ደግሞ የተደረገውን በምናብ የሚዘግብ ሳይሆን እዛው ላይ ተሳታፊ ነበረ ነው ዋናው የጽሁፌ ጭብጥ። ስለዚህ የዘመተው ኃይል ትልቁ ኃይል የባለድሎቹ ወይም ደግሞ የጀግኖቹ ኃይል ብቻ ሳይሆን የጀግኖቹን ስሜት ይስል የነበረ የጀግኖቹን ስሜት ይሞርድ የነበረ ያቀጣጥል የነበረ ትልቅ ኃይል አብሮ ሄዷል ነው። ይሄንን እኔ በኔ ሳልሆን ብለው እንደነ ፕሮፌሰር ሬሞንድ ጆንስ ያሉት ባስዶ ፋድዋ የአፍሪካን ቪክትሪ ኢን ዘ ኤጅ ኦፍ ኢምፓየር የሚል ትልቅ መጽሐፍ አላቸው። እዛ መጽሐፍ ላይ የአድዋ ድል የተገኘው የፕሮፓጋንዳ ብልጫም ጭምር ስለነበረ ነው። የፕሮፓጋንዳ ብልጫው ደግሞ የረዳው ጣይቱ በሺህ የሚቆጠር ታጣቂ ብቻ ሳይሆን ከ100 በላይ አባላት የነበሩት የሙዚቀኞች ቡድንን ጭምር ይዘው ስለሄዱ ነው ይልና በሰላሙ ቀን ጣይቱ ለበገና የነበራቸውን ፍቅር ያነሳል። በአድዋ ዘመቻ ደግሞ አዝማሪያንና በገና ደርዳሪዎች አስከትለው የጣይቱን ፈረስ በመከተል የሙዚቀኞቹ ቡድን የተለያዩ የዘመቻ ፉከራዎችን፣ ሽለላዎችን እንዳሰማ በትክክል ጽፈውታል። ይሄንን የምናረጋግጠው በዚህ መጽሐፍ ብቻ ሳይሆን ጆርጅ በርክሊን ታስታውሱት ከሆነ ዘ ካምፔን ኦፍ አድዋ እንደ ራይዝ ኦፍ ሚኒሊክ የሚል ጽሑፍ አለው። እሱ እንደ ጸሐፊ ትእዛዝ ገብረስላሴ እዛው አድዋ ላይ የነበረ በጣሊያን ሳይድ ሆኖ የዘገበ ዘጋቢ ነው። እሱ እንኳን ሲጽፍ በዛ በኩል የተሰለፉትን ወታደሮችና ከኋላቸው የቆሙትን አዝማሪዎች በደንብ ሰልፋቸውን ጽፎታል። እንዴት አይነት ፈርቶ እንኳን የሚመለሰውን እንዴት እንደገና ተመልሶ ወደ ጦርነት ውስጥ እንዲገባ እንዴት አድርገው ይቀሰቅሱት እንደነበረ በጣም ግሩም አድርጎ ነው የጻፈው። እንግዲህ ይሄ በጠላት ሳይድ የተጻፈ ነው። ጠላትም የመሰከረልን ነው ልላችሁ ነው መኖሩን። በእርግጥ በስም ተጠቅሰው በእኛ የታሪክ አዘጋገብ ውስጥ ወይም የኛ ታሪክ ዘጋቢዎች ዋጋ ሰጥተው ገሌ ይሄን አለ ብለው አልጻፏቸውም። ነገር ግን በሆሪዞንታል ንባቦቻችን ያገኘናቸው እንደነ አይነ ስውሩ አዝማሪ ሐሰን አማኑ እንደነ ወይዘሮ ታዲቄ የመሳሰሉትን አዝማሪዎች ማግኘት ይቻላል። እነዚህ በጣም ከባድ ስራ የሰሩ በዕለቱ የነበሩ የታሪክ ዘጋቢዎች ናቸው። እንደገና አነቃቂዎች የነበሩ አዝማሪዎችን እናገኛለን በዕለቱ። በተለይ የአዝማሪ ታዲቄን ጉዳይ በደንብ አንስቼዋለሁ እዛ ወረቀት ላይ። እስከ መጨረሻው ድረስ የእቴጌ ጣይቱ የግል አዝማሪትን ጭምር ስለነበሩ ከህልፈታቸውም በኋላ ጭምር ለጣይቱ በጣም ይቆረቆሩ የነበሩ አዝማሪት ናቸው። እዛ መድረክ ላይ ደግሞ
የእያንዳንዱን ጀግና ስም በማወደስ ትልልቅ ግጥሞችን ገጥመዋል። በተለይ ግን የሚጠቀስላቸው የመቀሌው ውጊያ ላይ ጣሊያኖች ጊዜ ለመግደል እርቅ ድርድር አቅርበው ነበርና እርቁ የውሸት መሆኑን የነቁበት ወይም እንግዲህ በመኳንንቱ ዲስኮርስ ውስጥ ሰምተውታል ይመስለኛል። ብድግ ብለው አውድማው ይለቅለቅ በሮች የማይራቁ ቀድሞም ያልሆነ ነው ምትፍትፍ ነው እርቁ ብለው ያንን ያሰቡትን ነገር አክሽፈውባቸዋል። ከዚህ በተጨማሪ እንግዲህ አዝማሪዎች አባተ በመድፉ አምሳውን ሲገድል ባልቻ በመትረየስ ነጥሎ ሲጥል የጎጃሙ ንጉስ ግፋ በለው ሲል እቴጌ ጣይቱ እቴጌ ብርሃነ ዳዊቷን ዘርግታ ስማኝ ስትል ተማራኪው ባዙቅ ውሃ ሲል ዳኛው ስጠዋለ 30 በርሜል አገርክን ምኒልክ እንዳውን ፈትሻት ባይህ ነውና ጠላቴ የሚሻት እጁን ከምሻል አቅያለ ሲያማህ ከመሰናጅህን መጥቶ ጠላትህ ሮም ላይ ተሰማ ለጋስ መሆን ምን ከድል በኋላና ከድሉ በፊት የተባሉ ግጥሞች ብዙዎቹ ኮሌክት ተደርገዋል። በእነ ብላቴን ጌታ ማተመ ስላሴ ወልደ መስቀል በታላቁ የታሪክ ጸሐፊ በተክለ ጻድቅ መኩሪያ በዶክተር ስርጎ ሀብለ ስላሴ አለፍ እየተባሉ ተጽፈዋል። እና ስለዚህ የእውነት ዘጋቢ እዛው ቆሞ የዘገበ ነው ሙዚቃ፣ እዛው ቆሞ ስሜት የሳለ ነው ሙዚቃ። ስለዚህ ከሌሎቹ ጥበባት በተለየ እዛው ዘማች ነበረ ብዬ ሙዚቃን ለይቻ አነሳለሁ ልል ነው ፔፐሩን ያቀረብኩት። ሰርጸ እንግዲህ አንድ ጥናት ትኩረት ካደረገው ውስጥ መካከል አንደኛው በቅርብ ዓመታት የተጻፉ ግጥሞች የአድዋ ላይ የተጻፉ ዜማዎችም ግጥሞች ላይም ጭምር ነበር በሙዚቃ የተቃኙት ማለት ነውና ግን ብዙም እንዳልሆኑ አንተም አንስተዋልና እንደው ምክንያቱ ምን ይመስላል? አሁን ብዙ ሙዚቃ አልተሰራለት እንደሚታወቀው አድዋ በተለይ በቅርብ ዓመታትም እና እንደ ምክንያት የምታነሳው ነገር አለ? በጣም ሁለት መሰረታዊ ምክንያቶችን አነሳለሁ። በተለይ ከ40 ዓመታት በኋላ የመጣው የሁለተኛው የጣሊያን መምጣት ትልቁ ስሜት ያደበዘዘ ነው። በተለይ የሚያዝያ 27 የመሳሰሉ ድሎች ናቸው በንጉሠ ነገሥቱ በጣም ጎልተው እንዲሰሙ የተፈለጉት። የኢምፔሪያል ስትራክቸሩ የአድዋን ነገር በጣም ትልቅ እንዲሆን አልፈለግም። ስለዚህ የተሰሩት ስራዎች አብዛኛዎቹ አገር ፍቅር የምንሰማቸው ሽለላዎች፣ ፉከራዎች፣ ቀረርቶች በሙሉ ሁለተኛውን የማይጨውን ድል እንጂ ወይም የማይጨውን ጦርነት እንጂ የመጀመሪያውን የአድዋን የማንሳት ጉዳይ ሚኒሊክን ትልቅ የማድረግ መስሎ ስለታያቸው በጣም ገለል ያደረጉትና ወደዚህኛው በጣም ያተኮሩ የንጉሱን ገጽታና ከፍ ለማድረግ ጥረት የተደረገበት ስለነበር ሁለተኛው ምት የደረሰበት በአገር ፍቅር በመሰሉ ተቋማት የተሰራው ስራ ነው። እዛ ውስጥ የነበረው ትልቁ ጉዳይ ሁለተኛ ጊዜ የመጣውን ጣሊያን ትልቅ የማድረግ እንደውም በመርዝ ጋዝና በአውሮፕላንም ጭምር ስለመጣ ከባዱ ኃይል አሁን ነው የመጣብን የመጀመሪያው ያን ያክልም አልነበር የሚልም ሁሉ እንደውም አንዳንድ ጽሁፎች ላይ ሳይ በጣም ነው የሚገርምህ። ጣሊያን ኮሎናይዝ የማድረግ ፖቴንሻሏ ከነ ስፔን ከነ ፖርቹጋል ከነ እንግሊዝ አንጻር ሲታይ አነስተኛ ነው። በአድዋ ጊዜ ደግሞ ስትመጣ ጭራሽ ሲቪላይዝም አልነበረችም። ስለዚህ አሁን ነው እንደውም ጉልበት ያገኘችው የሚል የሁለተኛውን ኃይሏን ከፍ አድርጎ የማሳየት ዲስኩር እየበዛ ነበረ። ስለዚህ በዛ የተነሳ የመጀመሪያውን ድል የሚያጣጥል ሁኔታ ተከስቷል። ይሄ ነው አንደኛው። ከዛ በሁለተኛው ደግሞ የደርግ መምጣት ደርግ ደግሞ ይሄን የአድዋን ድል ኮንቴክስት ይወስድና ልጣፍ ይሰጠዋል። አሁን ደግሞ የተነሱብን ጠላቶች አሉ፣ ወደዛን ስፒሪት ይዘን ማሸነፍ አለብን እና እንፋለማለን በየትግሉ ጎራ የኢትዮጵያ እንድትኖር ተከብራ በእኛ ዘመን በእኛ ጊዜ ታሪክ ቢሞት ታሪክ ይወቅት ያጠያይቃል፣ ያስወቅሰናል፣ የጀግኖች ደም ይፋረደናል የሚሉ አይነት መዝሙሮች ናቸው እና ያ ምንድነው ያን ምሳሌ እናድርግ ነው እንጂ በቀጥታ ኮንቴክስቱን እንዳለ የመተረክ ወይም አድዋን የሚያክል ስራ የመስራት አልነበረም ጥረቱ። ስለዚህ ያን ምሳሌነቱን ብቻ እንውሰድ ነው እና ያን ነው ዘማች ነኝ ቆራጥ ነኝ ለሀገሬ አልሻም ማየት ተደፍራ ድንበሬ አልሳሳም ጭራሽን በህይወቴ ለሀገሬ እንኳን ቢጎላ ከላቴ ልሰዋ ለውዲቷ እናቴ አይነት ግጥሞች ናቸው።
ይቀርቡ የነበሩት ገብተዋል አይደል? ግን ሽለላው አሁን የተሾመ አሰግድን ሽለላ እንወሰደው የማይጨው ያድዋ የመተማን ሜዳ ምናምን ይልና ተዳኘበት እንጂ መስዳኘበት ባዳ ይልና ያልፈዋል። አድዋን በቃ እንደ ምሳሌ ብቻ ተብስና ያልፈዋልና ስለዚህ አድዋን የሚመጥን ስራ ነው ቆይቶ ነው የተሰራው ነው ብለው እሱም መቼም በጣም በዚህ በናሽናሊስት ስራ ትልቅ ሳብጀክቱ አድርጋ ያዘችው ጂጂ ነች። እሷ ነች በቃ ሙሉን አድዋን ራሱን ብቻ ያለምንም ልጣፍ ያለምንም ሌላ እንትን ራሱን ብቻ ትርጉት እንዲደረግ አድርጋ ወጥ ስራ የሰራችለት ጂጂ ነች ነው የሚለው። ሌላው የቴዎድሮስ ካሳሁን ጥቁር ሰው ነው። ጥቁር ሰውን ሳነሳኔ በሁለት ጉዳይ ነው ማነሳው። አንደኛው ምንድነው የሚኒሊክን ጥሪ ያነሳና የሚኒሊክን ጥሪ አቤት ያሉ ጀግኖችን እሱ ሲጣራ አቤት ብለው የሄዱ ጀግኖችን ያነሳል። እሱ አጠራር ላይ እንግዲህ የጦር ሜዳ ተሳትፏቸው ላይ ትንሽ ዋና ባለ ታሪኮች ተተተው ሰከንደሪ ባለ ታሪኮችም ትልቅ እንዲሆኑ ተደርጓል። የና ሀብተ ጊዮርጊስ ዲነግዴ ለምሳሌ ሮላቸው ከነገበየው ወይም ከሌሎቹ በልጦ አይደለም፣ ግን መድፉን አሰመረው ፊት ሆኖ በዘዴ ዲነግዴ ይላል። አሁን እዛ ጋር ስንሄድ ይሄን ጉዳይ አናገኘውም በትክክል ኮንቴክስቱ ላይ አድዋ ነውና ትንሽ የታሪክ ክፍተት አለበት። ግን ኢንቴንሽኑ በጣም ጥሩ ነው። በጣም ኢንቴንሽኑ ትልቅ ተቀባይነት ያለው ኢንቴንሽን ነውና በሱ በሁለቱም ተወድሶም ወይም ትንሽ ትችት ገጥሞት ሊያልፍ የሚችል ስራ ነው እያልኩኝ ያስባለሁ ልላችሁ። እንደው ከካነሳው አይቀር በተለይ እንደዚህ አድዋ ብቻም ሳይሆን ኢትዮጵያ በተለያዩ የታሪክ አጋጣሚዎች ውስጥ ያለፈች ሀገር ነችና የተለያዩ ደግሞ የተለየ ታሪካዊ ሰብዕና ያላቸው ሰዎችም አሏት በሙዚቃ ውስጥ ሊታሰቡ በሙዚቃ ውስጥ ሊዘከሩ የሚገባቸውና እንደዚህ ያሉ ታሪካዊ አጋጣሚዎችን ወይም ደግሞ ታሪካዊ ገጸ ሰብዕዎችን በሙዚቃ ውስጥ ለመግለጽ ሲፈለግ ሊደረጉ የሚገባቸውን ጥንቃቄዎች ከሙዚቃ አንፃር እንዴት ትመለከተዋለህ? በጣም የአርት ስራ የኢማጂኔሽን ስራ ነው ተብሎ ብቻ የሚታወሰው ጉዳይ አይደለም። ኢማጂኔሽን መጀመሪያ ካለው ፐርፖርት ጋር መዋደድ መቻል አለበት። ያንን ነው ወደ ሌሎች ትልቅ ስዕሎች ተጨምርበታለህ። ሪፖርቱ ደረቅ ቢሆንብህ ወይም የታሪክ ዘገባው ደረቅ ቢሆንብህ አንተ ወዝ የምትሰጠው በኢማጂኔሽን የሰዎችን ፊሊንግ የጊዜውን ፊሊንግ እየወከልክ ነው እንጂ በሙሉ ታሪክ በሙሉ ቀርቶ አይደለም። ስለዚህ አሁን የጥበባችን የሙዚቃችን ችግሩ ምንድነው? ኢንተሌክቹዋል ዲስኮርስ የሚባለው ነገር የለውም። መጀመሪያ ደረጃ ስለ ታሪክ የሚገነዘብ ደራሲ፣ ስለ ታሪክ የሚገነዘብ ገጣሚ ማግኘት በጣም ይቸግራል በሙያችን ውስጥ። ስለዚህ በተለይ እኔ ይሄን ቲያትር ላይ አላየውም። በጣም የቲያትር ሰዎች እንደው ሲያድላቸው በጣም በትልልቅ ሰዎች ነው የጀመረው ጥበቡ። ከባድ ጸሐፍት ናቸው የነበሩት። ስለዚህ እነሱ ተጠንቅቀው ነው አንዳንድ ጊዜ በኢማጂኔሽን የጨመሩልን ነገር እውነት እስኪመስለን ድረስ ሁሉ በእውነት ደግሞ ያንን ገጸሰብና ትልቅ አድርጎ እንደሄደ ነው። ለምሳሌ የጸጋዬን ቴዎድሮስ ብታይ እስካሁን ድረስ የታሪኩን ቴዎድሮስ መቀበል እስኪቸግረን ድረስ የጸጋዬ ቴዎድሮስ ነው ትልቁ። በዚህ በኢማጂኔሽን የሞላው እጅን ስጣለኝ ፈረንጅ የምትለው ቃል አሁን እውነት ቴዎድሮስ ላይለው ይችላል፣ ግን እንዴት አድርጎ በተምሳሌት እጅ መስጠት የማይችል ፐርሰናሊቲ እንደሆነ ነው ያመጣው። ከታሪክ የተፋለሰ አይደለም። ኢማጂኔሽን ግን የተጨመረ ነው። የኛ የዘፈን ውስጥ ያለው ችግር ምንድነው? በአድዋና በማይጨው ዘማቾች መካከል ያለውን ልዩነት ያለማወቅ፣ በማይጨው ዘማቾች አድዋ ጋር መክተት፣ ደግሞ የአድዋን ጦርነት በጦርና በጋሻ ብቻ የተደረገ አድርጎ የመሳል ነገርየው እንደ ከፈረንሳይ ደናድና መድፍ ሁሉ ገዝተን የተጋጠሙበት ነው እንጂ እኛና ጣሊያን እኩል ነበር ነው በመሳሪያ ኃይል በዛ ጊዜ በአድዋ ጊዜ። እና ይሄን ይካድና በሁለተኛው ነው ባይሆን ሰልፋችን እኩል አልነበረው እንጂ በመጀመሪያው ጊዜ ነው ሰልፋችን እኩል። እና ዝም ብለን አጋሰስና ፈረሶች እየነዳን ሄድን አድርገው የሚስሉ ዘፈኖች ይበዙብናል። እና እሱ መጀመሪያ የታሪክ እውጫው በጣም ያስፈልጋል። ከዛ ደግሞ ኢማጂኔሽን ጥበብን ደግሞ መሆን አለበት። ቀጥታ ደግሞ ልክ ውሃ ጠቃሚ ነው እንደሚለው አባባል ዝም ብሎ እንዳለ ታሪኩን ዘፈን ማድረግ ሳይሆን ትንሽ ደግሞ ጥበብ አርትም ደግሞ ይፈልጋልና እሱ አይነት ነገር ነው የሚያንሰን ብዬ ነው የማስበው።
የይልማን ግን በዚህ አጋጣሚ እንደው ብናነሳው ደስ የሚለኝ አንተም አንስተዋል ነገሩ ከጣይቱ ጋር አያይዞ የሰራው ስራ አለ አይደል እንደሚታወቀው ለራይል ዮሐንስ ማን ይልማ ገብረአብ በጣም በወጣው በግሬን ቶቶን አላገኝም ወይ ጣይቱ ፍቅሩን አብዝቶት ያለ ልክ ዛሬ ይባላል እንግዲህ በጣም ትልቅ ስራ ነው የምለው እሱ አሁን እስኪ አንተ ሸውዬ እንዳባት ስራ ሁሉ ይላል ለጊዜው ሸዋን ይመስላል ግን ያባተን ስራ ታያለው ወይ ቀጣዩ ትውልድ የሚል ሁሉ መልእክት በውስጡ አለውና የጣይቱ ብልሃት የምኒልክን ቸርነት በጣም በልዩ ሁኔታ የሚያነሳ ስራ ነው ደግሞ ከራሄል ድምጽ ጋር እንዴት እንደሄደ ታውቁታላችሁ ከክራሩ ጋር ከእንትኑ ጋር በቃ ትልቅ ሰው ሊመሳል የሚችል ሙዚቃ ነው ማለት ነው ምናልባት ማን በእንዲህ አይነት ነገር አይታማም በነገራችን ላይ ለጋሽ ባህሩ ቀኝም ከዚህ በፊት ዘራፍ የሚል ስራ ሰጥቷቸዋል እዛ ውስጥ ክፉን ይመልሳል ያባት ጎራዴ ሚል ዜማ ያለው 1981 ዓመተ ምህረት ላይ የወጣ ስራ ላይ ሽለላ ሰጥቷቸዋል ለጋሽ ባህሩ ስራው በጣም ትልቅ የሽለላ ስራ ነው ትንሽ ማቀራረቡም የተለየ ነው በጣም እንዲህ አይነት ስራዎች በመስራት ይልማም በጣም የታወቀ ነው ልል ነው ሰርጸ ሌሎች አሁን ከግጥሞቹ ይዘቶች ከታሪካዊ እውነታዎች ጎን ለጎን ደግሞ ዜማው አለ ሙዚቃው አለ የድምጻውያኑ አጫወት አለና የቴዎድሮስ ካሳሁን ቴዲ አፍሮን እንዲሁም የጅጋየሁን በተወሰነ ደረጃ በተለይ ከይዘት አንፃር ነካክተህ ነበርና በሌሎቹ የሙዚቃ መልኮችስ ምን አይነት ዋጋ አላቸው እንደው በተወሰነ ደረጃ ብታነሳለን እንዳጋጣሚ ናሽናሊዝም የምንለው በሙዚቃ ውስጥ የተገለጸው ስፒሪት በአብዛኛው የሽለላና የፉከራ የቀረርቶ ራሱን የቻለ ጆንራ ፈጥሯል ብዬ ነው የማስበው ጆንራም ጭምራለሁ በዜማ አወቃቀሩ ካየኑ ሽለላው ፉከራው ቀረርቶ ራሱን የቻለ ልክ ብሉስ እንደምንለው የጥቁር አሜሪካኖቹ ያዘጋም ስንት ራሱን የቻለ አንድ መደብ ነው የሚወጣው አሁን ፎርሙን ጭምር ነው የሙዚቃ ፎርሙን ጭምር ነው ይሄ ሽለላ ፉከራ ቀረርቶ የምንለው እሱ ወደ ተለያዩ ነገሮች ብሌንድ ተደርጎ ማድረግ ይችላል ለምሳሌ ጂጂ እንዳደረገችው ጂጂ አሁን በአብዛኛው የወሰደችው ሀገሬ ኢትዮጵያ ማነው አድዋ ላይ የወሰደችው የሽለላውን ስፒሪት ነው ከውስጥ የወሰደችው በጣም ጥሩ ነው ግን መቀየሩን እንዳናቀው አርጋ ደግሞ አርጋለች እና ይሄንን ብሌንድ የማረጉ ወደ ኒው ቨርዥን ብሌንድ የማረጉ የማራቀቁን ነገር በሙዚቃው በኩል ደግሞ ቴክስቸሩን በማሳደግ በኩል በዚህ በኩል ትልቅ ስራ ይጠይቃል ይሄ ራሱ በሙያው በኩል ያለ ጉዳይ ነው ከሀሳቡ በላይ ፎርሙ አቀራረቡ የዜማው ፎርም ምን አይነት ይሆን የሚለው እሱ ላይ ልክ ነው እንደገና ክሪቲካል ጥናት የሚጠይቅ ነው ማደግም ያለበት ይመስለኛል ወደ መካከለኛው ወይ ወደ ሰባዎቹ አካባቢ ላይ ሙሉ በሙሉ ማርሽ ነው እየተረከበ የመጣው የሽለላ የፉከራ የቀረርቶ ጉዳዮች እየቀሩ በማርቺንግ ቢት ሙዚቃዎችን መስራት ያው መንግስቱ ወታደራዊ መንግስት በመሆኑ ወደ ማርሽ ቀይሮታል አጫዋቹ ከዛ ደግሞ አሁን ደግሞ የመጡት ዝም ብሎ የፍቅር ይሁን የምንሆን የማይለዩ የዜማ ቴክኒኮች የሀገር ፍቅርንም ጭምር ይገልጻሉ እየተባልን ያለ ነውና አይ ቲንክ እኔ የመጀመሪያውን መደብ አይለቅ እሱን ራስ ማሳደግ ብንችል ልክ ሀገር ፍቅር ላይ ተደርጎ እንደነበረው የሀገር ፍቅር ሙዚቀኞች እንደ ጋሻ ለማየው ፋንታ ያደረጓቸው ነገሮች በጣም ትልቅ ናቸው ስለዚህ ገምሴ ራሱ ሽለላውን እያያዘ ነው እስካሁን ድረስ የተለያዩ ፎርም ያላቸው ናሽናሊዝም ሙዚቃዎች እያወጣ ያለውና የነዚህ በጎ ጅምር ሊወረስ ይገባል የሚል እይታለኝ ግን ለብቻው እሱን አልሰራውበትም እዚህ ላይ ፔፐር ላይ በሰፊው አላካተትኩትም የፎርም ጉዳይ ለብቻው ፔፐር የሚወጣው ነው ናሽናሊስት ፎርም ምን ማለት ነው ሙዚቃ ውስጥ የሚል ራሱ የቻለ ጥናት ይጠይቃል እናመሰግናለን በጣም እናመሰግናለን ሰርጸ ስብሐት በስልክ መስመራችን ላይ ተገኝተህ አድዋና ሙዚቃን አገናኝተህ በዚህ መንገድ ስላጫወትከን በጣም እናመሰግናለን በጣም አመሰግናለሁ እኔ ደግሞ እንደው ለዚህ ፕሮግራምም አክብሮቴን እየገለጽ ደግሞ ለአድዋ ለሰጣችሁት ትልቅ የአየር ሽፋን ይሄን ሳምንት እንደው በዚህ ስፒሪት እንዲያልቅ በጣም ፈልጋለሁ እሱም ስለሆነ በጣም ደስ ብሎኛል አመሰግናለሁ ስለተሳተፍኩ እሺ እናመሰግናለን መልካም ፕሮግራም
በዋናነት ግን እስከ ቅርብ ጊዜያት ቅድምም ሰርጸ ፍሬ ስብሐትም ያነሳቸው የነበሩ የተለያዩ ነገሮች ነበሩ እና ያልሰለጠነው ኢትዮጵያ ጦር የሰለጠነውን የጣሊያን ጦር አሸነፈ የሚል በተለያዩ ጊዜያት የሚነገር ነገር ነበረ። በርግጥ ከዛ በፊት የዓለም መገናኛ ብዙሃን የአውሮፓ መገናኛ ብዙሃንም በወቅቱ ይዘግቡት የነበረው ነገር ይሄ ነው። እንደውም ዘ ታይምስ ሲጽፋቸው የነበሩ ጽሁፎችን የተለያዩ ምሁራን ሲያጣቅሱ ይሄ የአረመኔ በደንብ ያልታጠቀ ስርዓት የሌለው ወታደር ነው የኢትዮጵያ ወታደርና ይሄንን ወታደር ጣሊያኖች ሊገጥሙ እየሄዱ ነው ብለው ሪፖርት ያደርጉ ነበረ። ልክ ከአድዋ ድል በኋላ ነው በጣም ዲሲፕሊን የሆነ አርሚ ነው፣ በጣም ደረጃውን የጠበቀ አደረጃጀት ያለው ነው ብለው ይሄ ወታደራዊ አደረጃጀቱ ወታደራዊ ዕውቀቱ ራሱ በጣም ትልቅ ነው የሚል ነገር እንደውም ማንሳት የጀመሩት ከዛ በኋላ ነውና የተለያዩ ሰዎች አሁን እኛም ሀገር የተለያዩ ታሪክን የሚመለከቱ የሚታዘቡ ሰዎችም ይሄንን ነገር ከቅርብ ጊዜያት ወዲህ በደንብ እየገፉበት ይገኛሉና እንደውም የአፄ ምኒልክ ሰራዊት በወቅቱ ምንም እንኳን ከተለያዩ ኢትዮጵያ ክፍሎች ከሁሉም ኢትዮጵያ ክፍሎች ማለት በሚያስደፍር ደረጃ ገበሬዎችን የተለያዩ ሰዎችን እንዲዘምቱ ጥሪ አቅርቦ በክተቱ እንግዲህ የአድዋ ድል እንደመጣ ይታወቃል። ግን ከዛም በፊት ጠንካራ ሰራዊት እንደነበራቸው ይታመናል። እንደውም እስከ 26000 የሚደርስ ጦር ማንቀሳቀስ የቻለ ጦር እንደነበራቸው ይታወቃልና እንደውም አንዳንድ መረጃዎች እሳቸው የተለያዩ መረጃዎችን የተለያዩ መሳሪያዎችን ከፈረንሳዮች አግኝተው እንደነበር ይታወቃል። እንደውም አማካሪያቸው የነበረው ኢልግ የሚባለውም ሰው መሳሪያዎችን በመደለል ሳይቀር አብረው በመደለል ማለት መሳሪያዎቹ እንዲቀርቡ በማድረግ በተለይ ከፈረንሳዮች የተለያዩ ጦር መሳሪያዎች እንዲገዙ ተደርጓል። የተለያዩ ጦር መሳሪያዎች ከዛም በፊት የነበሩትን ጨምሮ እንግዲህ እሳቸው በተለያየ መንገድ የሸዋ ንጉስም እያሉ ያገኟቸው መሳሪያዎች ጨምሮ በጣም በደንብ የታጠቀ ሰራዊትም እንደነበራቸው እንደውም አንድ የእሳቸው አስተዳደር ስኬት የሚባለው ይሄ ምንድነው የሰንሰለቱን የጠበቀ ማዕከላዊ የሆነ ጠንካራ መንግስት መመስረታቸውም ጭምር ነው። በወቅቱ እንደውም የተለያዩ ጸሐፊዎች የሚያነሱላቸውና በደንብ የሰለጠነ በደንብ ወታደራዊ ሙያዎችን ወታደርነትን እንደ ሙያ ያደረገ ቤተመንግስት የሚጠብቀው ለብቻ ሌሎች ዘመቻዎች ላይ የሚሳተፈው ለብቻ ተብሎ ተከፋፍሎ የሥራ ክፍፍል ሁሉ ተደርጎለት ይሄን ያህል ጠንካራ አቅም የነበረው ሰራዊት ነው። እንደውም ያን የነበሩት መሳሪያዎችን በኋላ ላይ ሩሲያዎች 1914 አካባቢ እንደ አውሮፓውያን አቆጣጠር ድረስ የተወሰኑት መሳሪያዎች ተጠቅመውባቸዋል። ማለት ያንን አይነት መሳሪያዎች ማለት ነው ተመሳሳይ አይነት መጠን ወይም ቅርጽ ያላቸውን ሳይቀር ተጠቅመውባቸዋልና በጣም ደረጃውን የጠበቀ ሰራዊትና ጦር ነው እንጂ ዝም ብሎ ይሄ አለ አይደለ ወኔ ብቻ ያለው ዘራፍ ብሎ ደረቱን ሰጥቶ ብቻ የሞተ ድንበሩን የሚያስከብር ብቻ ሳይሆን በእውቀትና በብቃት ደረጃውን የጠበቀ ስራ ይሰራ ነው የሚል ነገር በርካቶች አሁን እንዲህ አይነት መረጃዎችን በማምጣት እንዲህ አይነት ጽሁፎችን መጻፍም ጀምረዋል። የተለያዩ ጽሁፎችም ደግሞ አሉ ይሄንን የሚያግዙና በወቅቱ ስለነበረው ሰራዊት ከሚነገሩ አንዳንድ ትክክል ያልሆኑ ነገሮች አንዱ ይሄ ነው። አዎ በተለይ ዶክተር አምባቸው ከበደ የተረጎሙት አንድ መጽሐፍ አለ ስለ ኢትዮጵያ ከሚያውቁ ሩሲያን መካከል በጣም ተስፋ ይጣልበት የነበረውና ብዙ ጥናትና ምርምሮች አድርጓል የሚባለው አሌክሳንደር ቡላቶቪች የተባለው ሰው ያው ስለ ኢትዮጵያ ብዙ ጽፏል። በተለይ በወቅቱ ስለነበረው ሰራዊትና አጠቃላይ እንግዲህ ከ1890ዎቹ አካባቢ ላይ 1888 ጀምሮ ይመስለኛል ከዛ ጀምሮ ያለውን አጠቃላይ የኢትዮጵያ ሁኔታም እሱ በሄደባቸው እሱ በተጓዘባቸው ስፍራዎች ሁሉ እየተጓጓዘ ሰፊ ጥናትና ምርምር ያደረገ ሰው ነው። መጨረሻ ላይ እንደውም አሟሟቱ በጣም ያሳዝናል እንጂ እንደነ በዘራፊዎች ተገድሎ የሞተ ሰው ነው አሌክሳንደር ቡላቶቪች። እና ይሄ ሰው ስለ ኢትዮጵያ ከጻፋቸው ነገሮች ውስጥ በተለይ የኢጣሊያ ሰራዊትን የኢትዮጵያ ሰራዊትን የአጤ ምኒልክ ሰራዊትን በተመለከተ የአጤ ምኒልክ ሰራዊት እንደሚባለው ዲሲፕሊን የሌለው እንግዲህ በወቅቱ እንደዚህ ምንድነው ሰራዊቱን ዝቅ አድርጎ የመመልከት በዲሲፕሊን የሚዋጋ ሳይሆን ባህላዊ በሆነ መንገድ ተበታትኖ የሚዋጋ አይነት አድርገው የሚስሉ ጸሐፍት ይመስለኛል ይሄንን የሱን አስተያየት ያመጣውና ምንድነው የሚለው በጣም ዲሲፕሊንድ
የሆነ ሰራዊት ነው። በዛ ላይ ደግሞ የሚያደርገውን የሚያውቅ ነው፣ አይሸኩልም። በጣም ታጋሽ ሰራዊት ነው። እያንዳንዷን ነገር የሚያደርገው ምንድነው ለዓላማ ነው እና በዚህ ደረጃ በጣም የተጠናከረና ዲሲፕሊን የሆነ ሰራዊት እንደሆነ ይናገራልና ያልሰለጠነ የሚለው ቅጽል ራሱ እንደማይገባው የሚያመላክት ነው የራሱ የአሌክሳንደር ብላቶቪች አገላለጽና ምናልባት ኢትዮጵያ በወቅቱ ትገለጽበት የነበረው መንገድ አንደኛ ከድህነቷ ጋር ተያይዞ፣ ሁለት ደግሞ ከምንድነው ከአውሮፓ ሀገሮች አንፃር ስትታይ የነበራት አጠቃላይ ሁኔታ ለሰራዊቱ የሚሰጠውን ግምት በጣም አሳንሶት ሊሆን ይችላል። እኛም ስንቀበለው ያው ምንድነው ሚዲያዎችም እኮ ይጠቀሙት ነበር። በነገራችን ላይ ያልሰለጠነ እየተባለ ይጻፍ ነበር በስርዓቱ። ከቅርብ ጊዜ ወዲህ ነው የተወሰኑ ማስተካከያዎች እየተደረጉ ያሉት። በተለይ ለዚህ ደግሞ ሊመሰገኑ የሚገባቸው ታሪክን የሚያውቁ ሰዎች አሉና የነሱ ክሪቲሲዝም ሲመጣ ነው በተወሰነ ደረጃ እየተስተካከለ የመጣው እንጂ አብዛኛው ሰው አሁን እንግዲህ የመንገድ ላይ ጭውውቶችን እንኳን ብትሰማ የሚኒሊክ ሰራዊት ያልሰለጠነ ምንድነው ይሄ ባህላዊ በጣም ባህላዊ ሆነ በጦርና ጋሻ ብቻ ይተካ ልክ እንደዛ በጦርና በጋሻ ብቻ የተደረገ ጦርነት ምንድነው የተደረገ ውጊያ ተደርጎ የሚሳልበት ሁኔታ በጣም ብዙ ነበርና እንደ ልማድ የመጣ ይመስላል። ጥናት የሚጠቅመው ለዚህ ነው። ገብቷል። እንግዲህ አንድ ቦታ ላይ አይቆም እንደሚታወቀው ጥናትና ጊዜው ሲደርስ አንድ ጥናት እንግዲህ የሚያገኙ ትክክለኛ ፕሩቭን የሆነ የተረጋገጠ ነገር ሲመጣ እንዴት እናገረዋለህ። ግን እንዳልከው እኛም ስንማርም እኮ እንደዛ ነገር ስንማር የነበረው በትክክል ማለት ነው የኢትዮጵያ ጦር በጋሻና በጦር እንዲህ ነው ስንባል የነበረው ተመናቀር በጎራዴ ጀግንን ማለት የነበሩትን በወቅቱ የነበሩትን ጀግኖች ከማጉላት አንጻርም ሊሆን ይችላል። አሁን አይታች አስተውለን ከሆነ ስዕሎች ፎቶግራፎች ላይ እንኳን ጋሻና ጦር ይዘው ነው የምናየውና ያ ነገር ወደ ውስጥ ስታስገባው በቆይታ የሚመስልህ በጋሻና በጦር ብቻ ተዋግተው ድል የነሱ ነው የሚመስልህና ያም የምናያቸውን ፎቶግራፎች በተለያዩ መጽሐፎች ላይ በተለያዩ አጋጣሚዎች የምናያቸውን ፎቶዎች በወቅቱ የነበረውን ጦርነት የሚያሳዩ ፎቶግራፎች ጋሻና ጦር ብቻ ነው የምታይባቸው። እንደዚህ አይነት ዘመናዊ የሆነ የጦር መሳሪያዎችን አታይም። ቆመ ጠብቀኝ ነው ያለቻለ ቆመ ጠብቀኝ አንድ ተኩስ አረንዶም ጋሻና ጦር እንዳልሽው ይበዛል። ጋሻና ጦር በዛል ሎካሎችም መሳሪያው የኛ ይሄ ትራዲሽናል የሆኑ ምንድነው ጦረኛነትን ጀግንነትን የሚገልጹ ነገሮች ናቸውና ምናልባት እሱን ሲምቦል አድርጎ እሱን ምልክት አድርጎ ለመሳል ወይም የጥበብ ስራዎቹን እና ሌሎችንም ነገሮች ለመግለጽ ፈልገው ከተኮነ እንጃ። ግን እንዲህ አይነት እውነታዎች ደግሞ መረሳትም የለባቸውም። አሁን በጣም ትልልቅ የሚባሉ መሳሪያዎችንም ጭምር ነው ይጠቀም የነበረው ማለት ነው እና ከፈረንሳይና ከተለያዩ ሀገራት አሁን በስነ ስርዓት የተገዙ ትልልቅ መሳሪያዎች በሺዎች የሚቆጠሩ መሳሪያዎች ሳይቀር ተገዝተውም ጭምር ነበር ከዛም በፊት የነበሩትን እና ከዛ ውጪ ደግሞ የጦር መሳሪያው ብቻ ሳይሆን ሌሎች አደረጃጀቶቹም ለምሳሌ ምግቡ የሚዘጋጅበት መንገድ ሌሎች ነገሮች የሚዘጋጁበት መንገድ ጸሐፊ ትእዛዝ ገብረስላሴ ዳግማዊ አጼ ምኒልክ በሚለው መጽሐፋቸውም ላይ የተለያዩ ነገሮችን ያስቀምጣሉና እንደውም አንድ ቦታ ላይ ምን ይላሉ ወደ 6 ድንኳን እንጀራ እየተጋገረ ወደ 4 በሚሆን ድንኳን ደግሞ ወጡ እየተሰራ በገንቦና በተለያዩ የቀንድ ኮዳዎች ሰዎች ተሸክመው ጠጅ ያቀረቡ ሰራዊቱ እንዴት ነው ምንድነው ላይበላ የሚችለው እንዴት ነው ያ ሰራዊት ሳይበላ ሊያድር የሚችለው ይሄ ሁሉ ነገር እየተሰራለት ብለዋልና ይሄ የምግብ ዝግጅቱ ብቻውን ራሱ አንድ የሚያሳይህ ነገር አለ። አሁን ወደ 4 ወር አካባቢም ከንጦጦ የተነሱት ከጥቅምት እስከ የካቲት ድረስ ከተለያዩ ቦታዎች ከኢትዮጵያ ክፍሎች የተለያዩ ታጣቂዎች ፈረሶቻቸውን የያዟቸውን ነገሮች በሙሉ ይዘው ሄደው ነበር ወደ አድዋና ከ4 ወር ያላነሰ ነበር ጉዞ እና በ4 ወሩም ጊዜ እንግዲህ በሚያርፉባቸው ቦታዎች ምግቡ ይቀርብላቸው ነበር። እናቶቻችን ምግቦቹን እየሰሩ ነበር እና ይሄ ዝም ብሎ በደመ ነፍስ በነሲብም የተደረገ ዘመቻ አይደለም። ያንዳንዷ ነገር ለማምን ያስፈልጋል። ምን ያህል ሰራዊት አለን፣ ለዚህ ሰራዊት ምን እናቀርብለት ተብሎ የተደረገ ዘመቻም ጭምር ነውና እንደው ዝም ብለው ይሄ እመረ ብለው የሰሩት ታሪክ ሳይሆን በእውቀት በብልጠት በብልሃት አጼ ምኒልክም የተለያዩ
ጀነራሎቻቸውን የጦር አማካሪዎቻቸውን በደንብ እየሰሙ ለምሳሌ የጣሊያንን ምሽግ መምታት የለብንም እንዲህ በቀላሉ ብለው ራስ መንገሻ የትግራዩ ራስ መንገሻ አንድ ምክር አቅርበውላቸው ነበር እና አጼ ምኒልክም ይሄንን ምክር ተቀብለው ቀጥታ ምሽግ ብቻው እንዳይመታ አድርገው ነበር እና ይሄ ብልህ መሆን አለ አይደል ለወታደራዊ ሰዎቻቸው ለጦር ሰዎቻቸው በዙሪያቸው ላሉ ሰዎችም የመስማት ሌሎች ባለሟሎቻቸው የሚሏቸውንም ነገሮች በብልህነት በመስማትና ከዛ በኋላ ደግሞ እነዛን ነገሮች ሰምቶ ይሄ ተገቢ ውሳኔ በመወሰንም ጭምር ነውና ኢትዮጵያ ጦርነት ለመናገር በጣም ጠንካራና የሚያኮራ ጦር ነበር ማለት ይቻላል። በነገራችን ላይ ባለፈው እንግዲህ የካቲት ወር እስከሚያልቅ ድረስ አሜሪካኖች ያው ብላክ መንዝ ብለው ሲያከብሩት ነበር አይደል ማለት ብላክ ስትሪም መንዝ ብለው ማለት ነው። በተለያዩ ጽሁፎቻቸው ላይም ጋዜጦቹም እንደዚሁ የተለያየ ነገር ሲያወጡ ነበርና አንደኛው ሮያል ጋዜት የተባለ ጋዜጣ አለ በየቀኑ ነው የሚወጣው በነገራችን ላይ እና እዛ ላይ ያስታወሰው ማለት ነው እሱ በአንደኛው ቀን ላይ የአድዋን ታሪክ ነው በነገራችን ላይ ለአንባቢዎቹ ማለት ነው ያወጣላቸው አሁን በ2017 ከ15 ቀናት በፊት ነገር ማለት ነው በጋዜጣው ፊት ለፊቱ ላይ ይወጣው የአድዋን ታሪክ ነው የጥቁሮች ታሪክ ብሎ ይሄንን ነው ይወጣውና ይሄንን ይዞ ሲወጣ ደግሞ ይሄ ያለው የአስተላለፉን የጦር አስተላለፉን ጭምር ማለት ነው ለምሳሌ የኢትዮጵያ ጦር ሲገልጸው 82000 የኢትዮጵያ ወታደር የታጠቀ የጦር መሳሪያ በጊዜ የነበረውን የጦር መሳሪያ ያዘ ነበርና 8000 አካባቢ ደግሞ በፈረስ ጋላቢ እንደነበረ እና 40 ደግሞ የሚጠቀሱ መድፎች እንደዚህ እንደነበሩ ይጠቁምና ግን የጣሊያኖች ግን እጅግ ዘመናዊ ሆነው ልዩነት ሊኖራቸው ይችላል የመሳሪያዎቹ ማለት ነው የዛ አይነት ነገር አለ ብሎ ይገልጿልና ዞሮ መሳሪያዎችን መታጠቃቸውን ኢትዮጵያውያኖችን እንዳልነው በዘመናዊ መልኩ የተደራጁ እንደነበረም ጭምር የሚያሳይ ነውና በጣም በጉልህ አድርጎ ነው በነገራችን ላይ የኢትዮጵያን አሸናፊነት የሚልክን አሸናፊነት አጠቃላይ ብቻ የአድዋን ድል ለአንባቢዎች ያበሰሩ ጋዜጣም ራሱ አሁን ያው የተለየ ታክቲካዊ ብልሃትንም የሚጠይቅ ውጊያ ነበር አይደለም አለበለዚያ ምንድነው በተለይ በምን ጊዜም በጦርነት ውስጥ በውጊያ ውስጥ የጠላትሽን ድክመት ያንቺ ጥንካሬ ብቻም ሳይሆን የጠላትንም ድክመት ጠንቅቆ ማወቅን ይጠይቃልና በተለያየ መንገድ የጠላትንም ድክመት ኤክስፕሎይት በማድረግ በኩል የአጤ ምኒልክ ሰራዊት በጣም ይሞገሳል አይደል ይሄ ደግሞ የሚሆነው መሰልጠን ትርጉሙ ከአውሮፓውያን ትምህርት ጋር ብቻ የተገናኘ ካልሆነ በቀር ከመሰልጠን የሚመጣ ነው ማለት በደንብ ትሬንድ የተደረገ ሰራዊት እንደሆነ ያስታውቃል እያንዳንዷ ነገር በስትራቴጂ ነበር ተፈጸመ የነበረው እያንዳንዷ ነገር ደግሞ በምክክር ነበር ተደረገ የነበረው ሁሉ ጊዜ የሚነገረው የጣይቱ የጣይቱ ስትራቴጂ ያለ ብልሃት ይሆን አይደለም ያለ ምክክር ይሆን አይደለምና አንደኛው ስትራቴጂ ነውና ምናልባት እዚህ ጋር አጤ ምኒልክ ምናልባትም እምዬ የተባሉበት አንደኛው ምክንያት ሁሉን የመስማታቸው ሁሉን የመቻላቸው ጉዳይ ነውና እዚህም ጋር ታይቷል ጦርነቱ ላይ ከተለያዩ የጦር አበጋዞቻቸው ከተለያዩ ምንድነው በጦርነቱ ላይ የተሳተፉ ባለሟሎቻቸው ጋር ምክክር ያደርጉ ነበርና ዝም ብሎ መማከር ብቻም ሳይሆን የራሳቸውን ሐሳብ መጨረሻ ላይ ለመተርጎም ሰውን ዝም ብሎ አስተያየት እንዲሰጥ ማድረግ ብቻም ሳይሆን አስተያየቱን በትክክል ተቀብሎ የአስተያየቱን ሬሌቫንስ አይቶ ጠቃሚነቱን አይቶ መተግበር ላይ በጣም ንቁ እና ብልህ የነበሩ መሪ እንደነበሩ በደንብ የሚያሳይ ነውና በትክክል ያልሰለጠነ የሚለው አጤ ምኒልክንም የሚልክ ሰራዊትንም የሚገልጽ አይመስለኝም ከጥሪያቸውም እኮ መጀመር ትችላለህ አይደል ህዝቡን ወደ አድዋ ጦርነት ማለት ይሄ ሀገርህን ጠብቅ ወደሚለውን ጥሪ ሲያስተላልፉ በብልሃት ነበረ ከዚህ በፊት ህዝቤው ከዚህ በፊት አላስቀየምኩም አይደል እንዴ ትህትናቸው ራሱ ይሄ ትልቅ ብልሃት ይመስለኛል የህዝብን ሀገራዊ ስሜት የምትፈጥርበት ትልቅ ብልሃት ይመስለኛል መልካም ለማንኛውም እንግዲህ እንዲህ እያልን እየተጫወትን ደርሰናል አንድ ሙዚቃ እናድምጥና ከሙዚቃ ግብዣ በኋላ